ዛሬ ይዤላችሁ የመጣሁት በአዲሱ የደሞዝ ጭማሪ መሰረት የደሞዝ እርከን ግብርና ጡረታ ከተቆረጠ በኋላ በእጃችን የሚደርሰው አዲሱ ደሞዝ ስንት እንደሆነ እናያለን። ስለዚህ ደረጃ 1 ላይ ነባር ደሞዝ 4760 ብር የነበረ በአዲሱ ደሞዝ መሰረት 6000 ብር ይገባል። የደሞዝ ልዩነቱ የግሮሱ 1240 ብር ይሆናል። የነባር ደሞዝ የስራ ግብር 452 ብር ይሆናል። የ4760 ማለት ነው። ስለዚህ የአዲሱ ደሞዝ የስራ ግብር የ6700 ብር ይሆናል። የስራ ግብር ልዩነቱ ስንት ይሆናል? ከበፊቱ ጋር 248። ጡረታ የአዲሱ ደሞዝ 420 ብር ይሆናል። ጠቅላላ ተቀናናሽ የአዲሱ ደሞዝ 1120 ብር ይሆናል። ጣራ ክፍያ አዲሱ ደሞዝ 4880 ብር ይሆናል ማለት ነው። የተጣራ ክፍያ ልዩነቱ በፊት ከሚያገኘው የተጣራ ክፍያ አሁን የሚያገኘው 905 ብር ከ20 ሳንቲም ይሆናል ማለት ነው። ደረጃ 2 የሆነ ሰራተኛ ነባር ደሞዝ 4929 ብር የነበረ በአዲሱ ደሞዝ 6365 ብር ይገባል። የደሞዝ ልዩነት የግሮስ ደሞዝ ልዩነቱ 1436። የነባር ደሞዝ የስራ ግብር 485 ከ80 ሳንቲም ይሆናል። የአዲሱ ደሞዝ የስራ ግብር 773 ብር ይሆናል። የስራ ግብር ልዩነቱ 287 ከ20 ሳንቲም ይሆናል። ጡረታ የአዲሱ ደሞዝ 445 ብር ከ55 ሳንቲም ይሆናል። ጠቅላላ ተቀናናሽ የአዲሱ ደሞዝ 1218 ብር ከ55 ሳንቲም ይሆናል። የተጣራ ክፍያ ከ6365 ብር ላይ 5146 ብር ከ45 ሳንቲም ይደርሰዋል። ጣራ ክፍያ ልዩነቱ በፊት ከሚደርሰው ልዩነት ከ4929 ብሩ ላይ አሁን 5146 ከ45 ሳንቲም ሲገባ ልዩነቱ 1048 ብር ከ28 ሳንቲም ይሆናል ማለት ነው። ደረጃ 3 ላይ ያለ ሰራተኛ በፊት ነባር ደሞዙ 5104 ብር ይከፈለው የነበረው በአዲሱ ደሞዝ መሰረት 6750 ብር ይሆናል። የደሞዝ ልዩነቱ የግሮሱ 1646 ብር ይሆናል። የነባር ደሞዝ የስራ ግብር 520 ብር ከ80 ሳንቲም ይሆናል። የአዲሱ ደሞዝ የስራ ግብር 850 ብር ይሆናል። የስራ ግብር ልዩነቱ 329 ብር ከ20 ሳንቲም ይሆናል። ጡረታ የአዲሱ ደሞዝ 472 ብር ከ50 ሳንቲም ይሆናል። ጠቅላላ ተቀናናሽ የአዲሱ ደሞዝ 1322 ብር ከ50 ሳንቲም ይሆናል። የጣራ ክፍያ ከአዲሱ ደሞዝ ላይ ደረጃ 3 የሚያገኘው 5427 ብር ከ50 ሳንቲም ይሆናል። በፊት ከሚያገኘው ደሞዝ ላይ አሁን የአዲሱ ደሞዝ ሲጨመርለት ልዩነቱ 1201 ብር ከ58 ሳንቲም በኪሱ ይገባል ማለት ነው። ደረጃ 4 ላይ ያለ ሰራተኛ ነባር ደሞዝ 5283 ብር የነበረ ሰራተኛ በአዲሱ ደሞዝ መሰረት 7159 ብር ይገባል። የደሞዝ ልዩነቱ 1876 ይሆናል። ነባር ደሞዝ የስራ ግብር 556 ብር ከ60 ሳንቲም ይሆናል። የአዲሱ ደሞዝ የስራ ግብር 939 ብር ከ75 ሳንቲም ይሆናል። የስራ ግብር ልዩነቱ 383 ብር ከ15 ሳንቲም ይሆናል። ጡረታ የአዲሱ ደሞዝ ጡረታ 501 ብር ከ13 ሳንቲም ይሆናል። ጠቅላላ ተቀናናሽ ከአዲሱ ደሞዝ ላይ 1440 ብር ከ88 ሳንቲም ይሆናል። የተጣራ ክፍያ በአዲሱ ደሞዝ መሰረት 5718 ብር ከ12 ሳንቲም ያገኛል። የተጣራ ክፍያ ልዩነቱ 1361 ብር ከ53 ሳንቲም ይሆናል ማለት ነው። ደረጃ 5 ላይ ያለ ሰራተኛ ነባር ደሞዙ 5659 ብር ነው። በአዲሱ ደሞዝ መሰረት 7589 ብር ይሆናል። የደሞዝ ልዩነቱ የግሮሱ 1930 ብር ይሆናል። የነባር ደሞዝ የስራ ግብር 631 ብር ከ80 ሳንቲም ይሆናል። የአዲሱ ደሞዝ የስራ ግብር 1047 ብር ከ25 ሳንቲም ይሆናል። የስራ ግብር ልዩነቱ 415 ብር ከ45 ሳንቲም ይሆናል። ጡረታ የአዲሱ ደሞዝ 531 ከ23 ሳንቲም ይሆናል። ጠቅላላ ተቀናናሽ ከአዲሱ ደሞዝ ላይ 1578 ብር ከ48 ሳንቲም ይሆናል። የተጣራ ክፍያ 6010 ብር ከ52 ሳንቲም ያገኛል። የተጣራ ክፍያ ልዩነቱ 1379 ከ45 ሳንቲም ይሆናል ማለት ነው። ደረጃ 6 ላይ ያለ ሰራተኛ ነባር ደሞዙ 6058 የሆነ ሰራተኛ በአዲሱ ደሞዝ መሰረት 8029 ብር ይገባል። የደሞዝ ልዩነቱ የግሮሱ 1971 ብር ይሆናል።
የነባር ደሞዝ የሥራ ግብር 711 ብር ከ60 ሳንቲም ይሆናል። የአዲሱ ደሞዝ የሥራ ግብር 1157 ብር ከ25 ሳንቲም ይሆናል። የሥራ ግብር ልዩነቱ 445 ብር ከ65 ሳንቲም ይሆናል። የአዲሱ ደሞዝ የሥራ ጡረታ ስንት ይሆናል? 562 ብር ከ03 ሳንቲም ይሆናል። ጠቅላላ ተቀናናሽ የአዲሱ ደሞዝ 1719 ብር ከ28 ሳንቲም ይሆናል። ጣራ ክፍያው 6309 ብር ከ72 ሳንቲም ይሆናል። ተጣራ ክፍያ ልዩነቱ 1387 ከ38 ሳንቲም። 7 ላይ ያለ ሰራተኛ በፊት 6485 ብር የሚያገኝ ሰራተኛ በአዲሱ ደሞዝ መሰረት 8478 ብር ይገባል። ግሮስ የደሞዝ ልዩነቱ 1993 ብር ይሆናል። ነባር የሥራ ግብሩ 797 ብር ይሆናል። አዲሱ የሥራ ግብር 1269 ብር ከ50 ሳንቲም ይሆናል። የሥራ ግብር ልዩነቱ 472 ብር ከ50 ሳንቲም ይሆናል። ጡረታ 593 ብር ከ46 ሳንቲም ይሆናል። ይሄ የአዲሱ ደሞዝ ጡረታ 593 ብር ከ46 ሳንቲም ይሆናል። ጠቅላላ ተቀናናሽ የአዲሱ ደሞዝ 1862 ብር ከ96 ሳንቲም ይሆናል። የተጣራ ክፍያው 6615 ብር ከ04 ሳንቲም ይሆናል። የተጣራ ክፍያ ልዩነቱ 1380 ከ99 ሳንቲም ይሆናል ማለት ነው። ደረጃ 8 ላይ ያለ ሰራተኛ በፊት ነባር ደሞዝ 6940 ብር የሚከፈለው ሰራተኛ በአዲሱ ደሞዝ መሰረት 11500 ብር ይሆናል። የግሮስ ደሞዙ ልዩነት 4560 ብር ይሆናል። የነባር ደሞዝ የሥራ ግብር 888 ብር ሲሆን የአዲሱ ደሞዝ የሥራ ግብር 2100 ብር ይሆናል። የታክስ ልዩነቱ 1212 ብር ይሆናል። ጡረታ የአዲሱ ደሞዝ 805 ብር ሲሆን ጠቅላላ ተቀናናሽ የአዲሱ ደሞዝ 2905 ብር ይሆናል። ተጣራ ክፍያ 8595 ብር ይሆናል። ተጣራ ክፍያ ልዩነቱ 3028 ብር ከ80 ሳንቲም ይሆናል ማለት ነው። ደረጃ 9 ላይ ያለ ሰራተኛ በነባር ደሞዝ 7424 የነበረ ሰራተኛ በአዲሱ ደሞዝ መሰረት 12566 ብር ይሆናል። የደሞዝ ልዩነቱ 5142 ብር ይሆናል። የደሞዝ ልዩነቱ የነባር ደሞዝ የሥራ ግብር 1006 ብር ሲሆን የአዲሱ ደሞዝ የሥራ ግብር 2419 ብር ከ80 ሳንቲም ይሆናል። የሥራ ግብር ልዩነቱ 1413 ብር ይሆናል። የአዲሱ ደሞዝ ጡረታ 879 ብር ከ62 ሳንቲም ሲሆን ጠቅላላ ተቀናናሽ የአዲሱ ደሞዝ 3299 ብር ከ42 ሳንቲም ሲሆን ተጣራ ክፍያ የአዲሱ ደሞዝ 9266 ብር ከ58 ሳንቲም ሲሆን ጣራ ክፍያ ልዩነቱ 3368 ብር ከ26 ሳንቲም ከበፊቱ ጋር ሲነጻጸር ማለት ነው። ደረጃ 10 ላይ ያለ ሰራተኛ በፊት 7934 ብር የሚከፈለው ሰራተኛ በአዲሱ ደሞዝ መሰረት 13732 ብር ይሆናል። የደሞዝ ልዩነቱ 5798 ብር ሲሆን የነባር የሥራ ግብር 1133 ከ50 ሳንቲም ይሆናል። የአዲስ ደሞዝ የሥራ ግብር 2769 ብር ከ60 ሳንቲም ይሆናል። የሥራ ግብር ልዩነቱ 1636 ብር ከ10 ሳንቲም ይሆናል። ጡረታ የአዲሱ ደሞዝ ጡረታ 961 ብር ከ24 ሳንቲም ይሆናል። ጠቅላላ ተቀናናሽ የአዲሱ ደሞዝ 3730 ብር ከ84 ሳንቲም ይሆናል። የተጣራ ክፍያ 10001 ብር ከ16 ሳንቲም ሲሆን ጣራ ክፍያ ልዩነቱ 3756 ብር ከ04 ሳንቲም በፊት ከሚያገኘው ጋር ሲነጻጸር። ደረጃ 11 ላይ ያለ ሰራተኛ በፊት 74 ይከፈለው የነበረው ሰራተኛ በአዲሱ ደሞዝ መሰረት 14983 ብር ይሆናል። የደሞዝ ልዩነቱ 6509 ብር ሲሆን የነባር የሥራ ግብር 1268 ብር ከ50 ሳንቲም። የአዲሱ ደሞዝ የሥራ ግብር 3194 ብር ከ05 ሳንቲም። የሥራ ግብር ልዩነቱ 1925 ብር ከ55 ሳንቲም ይሆናል። ጡረታ 1048 ብር ከ81 ሳንቲም። ይሄ የአዲሱ ደሞዝ ጡረታ ነው። ጠቅላላ ተቀናነሽ የአዲሱ ደሞዝ 4242 ብር
ከ86 ሳንቲም ይሆናል። የተጣራ ክፍያ 10740 ብር ከ14 ሳንቲም ይሆናል። የተጣራ ክፍያ ልዩነቱ 4127 ብር ከ82 ሳንቲም ይሆናል ማለት ነው። ደረጃ 12 ላይ ያለ ሰራተኛ በፊት 9047 ይከፈለው የነበረ ሰራተኛ በአዲሱ ደሞዝ መሰረት 16348 ብር ይሆናል። የደሞዝ ልዩነቱ 7301 ብር ሲሆን ነባር የሥራ ግብር 1411 ብር ከ75 ሳንቲም ሲሆን የአዲሱ ደሞዝ የሥራ ግብር 3671 ብር ከ80 ሳንቲም ይሆናል። የሥራ ግብር ልዩነቱ 2260 ብር ከ05 ሳንቲም ሲሆን በአዲሱ ደሞዝ መሰረት ጡረታ 7% 1144 ብር ከ36 ሳንቲም ይሆናል። ጠቅላላ ተቀናናሽ የአዲሱ ደሞዝ 4816 ብር ከ16 ሳንቲም ሲሆን የተጣራ ክፍያው 11531 ብር ከ84 ሳንቲም ይሆናል። ጣራ ክፍያ ልዩነቱ 4529 ብር ከ88 ሳንቲም ይሆናል ማለት ነው። ደረጃ 13 የነበረ ሰራተኛ በበፊቱ 9645 ይከፈለው የነበረ በአዲሱ 17838 ብር ይሆናል። የደሞዝ ልዩነቱ የግሮሱ ማለት ነው 8193 ብር ሲሆን የነባር የሥራ ግብር 1561 ከ25 ሳንቲም ሲሆን የአዲሱ ደሞዝ የሥራ ግብር 4193 ብር ከ30 ሳንቲም ሲሆን የሥራ ግብር ልዩነቱ 2632 ብር ከ05 ሳንቲም ሲሆን ጡረታ ከአዲሱ ደሞዝ 1248 ብር ከ66 ሳንቲም ሲሆን ጠቅላላ ተቀናናሽ ከአዲሱ ደሞዝ 5441 ብር ከ96 ሳንቲም ይሆናል። የተጣራ ክፍያ 12396 ከ04 ሳንቲም ሲሆን ጣራ ክፍያ ልዩነት አሁን በእጁ ከበፊቱ ጋር ልዩነቱ የሚደርሰው 4987 ብር ከ44 ሳንቲም ይሆናል። 14 የነበረ ሰራተኛ የነባር ደሞዝ 10600 ብር የነበረ በአዲሱ ደሞዝ መሰረት 19464 ብር ይገባል። የደሞዝ ልዩነቱ 8864 ብር ሲሆን ነባር የሥራ ግብር 1830 ብር ሲሆን አዲሱ የሥራ ግብር 4762 ብር ከ40 ሳንቲም ይሆናል። የሥራ ግብር ልዩነቱ 2932 ብር ከ40 ሳንቲም ሲሆን የአዲሱ ደሞዝ ጡረታ 1362 ብር ከ48 ሳንቲም ይሆናል። ጠቅላላ ተቀናናሽ የአዲሱ ደሞዝ 6124 ብር ከ88 ሳንቲም ይሆናል። ጣራ ክፍያ 13339 ብር ከ12 ሳንቲም ሲሆን ጣራ ክፍያ ልዩነቱ 5311 ብር ከ12 ሳንቲም ይሆናል ማለት ነው። ደረጃ 15 የነበረ ሰራተኛ በበፊቱ 11634 ብር የሆነ ደሞዝተኛ በአዲሱ ደሞዝ መሰረት 21238 ብር ይሆናል። የደሞዝ ልዩነቱ የግሮሱ ስንት ይመጣል? 9604 ብር ይሆናል። የነባር ደሞዝ የሥራ ግብር 2140 ከ20 ሳንቲም ሲሆን የአዲሱ ደሞዝ የሥራ ግብር 5383 ብር ከ30 ሳንቲም ይሆናል። የሥራ ግብር ልዩነቱ 3243 ብር ከ10 ሳንቲም ሲሆን ጡረታ ከአዲሱ ደሞዝ 1486 ብር ከ66 ሳንቲም ይሆናል። ጠቅላላ ተቀናናሽ የአዲሱ ደሞዝ 6806 ከ69 ሳንቲም ከ69 ብር ከ96 ሳንቲም ሲሆን ተጣራ ክፍያ 14368 ብር ከ04 ሳንቲም ይሆናል። ተጣራ ክፍያ ልዩነቱ 5688 ብር ከ62 ሳንቲም ይሆናል ማለት ነው። ደረጃ 16 የነበረ ሰራተኛ የነባር ደሞዙ 12768 ብር የነበረ በአዲሱ ደሞዝ 23173 ብር ይገባል። የደሞዝ ልዩነቱ የግሮሱ 10408 ብር ሲሆን የነባር ደሞዝ የሥራ ግብር 2479 ብር ከ50 ሳንቲም ሲሆን የአዲሱ ደሞዝ የሥራ ግብር 6060 ብር ከ55 ሳንቲም ሲሆን የሥራ ግብር ልዩነቱ 3581 ብር ከ05 ሳንቲም ሲሆን ጡረታ 7% ከአዲሱ ደሞዝ 1622 ብር ከ11 ሳንቲም ሲሆን ጠቅላላ ተቀናናሽ ከአዲሱ ደሞዝ 7682 ብር ከ66 ሳንቲም ሲሆን የተጣራ ክፍያ 15494 ብር ከ34 ሳንቲም ይሆናል። የተጣራ ክፍያ ልዩነት 6098 ብር ከ39 ሳንቲም ይሆናል ማለት ነው።
ደረጃ 17 የነበረ ሰራተኛ ነባር ደሞዙ 13998 ብር የነበረ በአዲሱ ደሞዝ መሰረት 25285 ብር ይገባል። የደሞዝ ልዩነቱ የግሮሱ 11287 ብር ሲሆን የነባር ደሞዝ የሥራ ግብር 2849 ብር ከ40 ሳንቲም ሲሆን የአዲሱ ደሞዝ የሥራ ግብር 6799 ብር ከ75 ሳንቲም ሲሆን የሥራ ግብር ልዩነቱ 3950 ብር ከ35 ሳንቲም ሲሆን ጡረታ ከአዲሱ ደሞዝ 1769 ብር ከ95 ሳንቲም ሲሆን ጠቅላላ ተቀናናሽ የአዲሱ ደሞዝ 8569 ብር ከ70 ሳንቲም ሲሆን የተጣራ ክፍያው የአዲሱ ደሞዝ 16715 ብር ከ30 ሳንቲም ሲሆን ጣራ ክፍያ ልዩነቱ 6546 ብር ከ56 ሳንቲም ይሆናል ማለት ነው። ደረጃ 18 የነበረ ሰራተኛ በፊት ይከፈለው የነበረው 15340 ብር ሲሆን በአዲሱ ደሞዝ መሰረት 27589 ብር ሲገባ የደሞዝ ልዩነቱ የግሮሱ 12249 ብር ይሆናል። የነባር ደሞዝ የሥራ ግብር 3319 ብር ሲሆን የአዲሱ ደሞዝ የሥራ ግብር 7606 ብር ከ15 ሳንቲም ሲሆን የሥራ ግብር ልዩነቱ 4287 ብር ከ15 ሳንቲም ይሆናል። ጡረታ ከአዲሱ ደሞዝ 1931 ብር ከ23 ሳንቲም ሲሆን ጠቅላላ ተቀናናሽ ከአዲሱ ደሞዝ 9537 ከ38 ሳንቲም ሲሆን ጣራ ክፍያ ከአዲሱ ደሞዝ 18051 ብር ከ62 ሳንቲም ይሆናል። ጣራ ክፍያ ልዩነቱ በፊት ከሚያገኘው 7104 ብር ከ42 ሳንቲም ያገኛል ማለት ነው። ይህን ያህል ልዩነት ያገኛል ማለት ነው። ደረጃ 19 የነበረ ሰራተኛ በፊት ይከፈለው የነበረው 16738 ሲሆን በአዲሱ ደሞዝ መሰረት 30086 ብር ይሆናል። የደሞዝ ልዩነቱ የግሮሱ 13348 ብር ሲሆን የነባር ደሞዝ የሥራ ግብር 3808 ብር ከ30 ሳንቲም ሲሆን የአዲሱ ደሞዝ የሥራ ግብር 8480 ብር ከ10 ሳንቲም ይሆናል። የሥራ ግብር ልዩነቱ 4671 ብር ከ80 ሳንቲም ሲሆን ጡረታ የአዲሱ ደሞዝ 2106 ብር ከ02 ሳንቲም ሲሆን ጠቅላላ ተቀናናሽ የአዲሱ ደሞዝ 10586 ብር ከ12 ሳንቲም ይሆናል። የተጣራ ክፍያ የአዲሱ ደሞዝ 19499 ብር ከ88 ሳንቲም ይሆናል። የተጣራ ክፍያ ልዩነቱ በፊት ከሚያገኘው 7741 ብር ከ84 ሳንቲም ይሆናል ማለት ነው። ደረጃ 20 የሆነ ሰራተኛ በፊት ይከፈለው የነበረው 18222 ብር ሲሆን በአዲሱ ደሞዝ መሰረት 32809 ብር ይገባል። የደሞዝ ልዩነቱ የግሮሱ 14587 ብር ይሆናል። የነባር ደሞዝ የሥራ ግብር 4327 ብር ከ70 ሳንቲም ሲሆን የአዲሱ ደሞዝ የሥራ ግብር 9433 ከ15 ሳንቲም ይሆናል። የሥራ ግብር ልዩነቱ 5105 ብር ከ45 ሳንቲም ይሆናል። ጡረታ የአዲሱ ደሞዝ 2296 ብር ከ63 ሳንቲም ሲሆን ጠቅላላ ተቀናናሽ የአዲሱ ደሞዝ 11729 ብር ከ78 ሳንቲም ሲሆን ጣራ ክፍያ 21079 ብር ከ22 ሳንቲም ሲሆን ጣራ ክፍያ ልዩነቱ በፊት ከሚያገኘው 8460 ብር ከ46 ሳንቲም ይሆናል ማለት ነው። ደረጃ 21 የነበረ ሰራተኛ በበፊቱ 19820 ብር ይከፈለው የነበረ በአዲሱ ደሞዝ 35778 ብር ሲሆን የደሞዝ ልዩነቱ 15000 የግሮሱ ማለት ነው 15958 ብር ሲሆን የነባር ደሞዝ የሥራ ግብር 4887 ብር ሲሆን የአዲሱ ደሞዝ የሥራ ግብር 10472 ብር ከ30 ሳንቲም ሲሆን የሥራ ግብር ልዩነቱ 5585 ብር ከ30 ሳንቲም ሲሆን ጡረታ የአዲሱ ደሞዝ 2504 ብር ከ46 ሳንቲም ሲሆን ጠቅላላ ተቀናናሽ የአዲሱ ደሞዝ 12976 ብር ከ76 ሳንቲም ሲሆን ተጣራ ክፍያ የአዲሱ ደሞዝ 22801 ብር ከ24 ሳንቲም ይሆናል። ጣራ ክፍያ ልዩነቱ በፊት ከሚያገኘው 9255 ብር ከ64 ሳንቲም ይሆናል ማለት ነው። ደረጃ 22
የነበረ ሰራተኛ በበፊቱ 21491 ብር ይከፈሉ የነበረ በአዲሱ 39000 ብር ይገባል። የግሮስ ደሞዝ ልዩነቱ 17509 ብር ይሆናል። የነባር ደሞዝ የሥራ ግብር 5471 ከ85 ሳንቲም ሲሆን የአዲሱ ደሞዝ የሥራ ግብር 11600 ይሆናል። የሥራ ግብር ልዩነቱ 6128 ብር ከ15 ሳንቲም ሲሆን የአዲሱ ደሞዝ ጡረታ 2730 ብር ይሆናል። ጠቅላላ ተቀናናሽ የአዲሱ ደሞዝ 14330 ብር ይሆናል። ጣራ ክፍያ የአዲሱ ደሞዝ 24670 ብር ሲሆን ጣራ ክፍያ ልዩነቱ በፊት ከሚያገኘው 10155 ብር ከ22 ሳንቲም ይሆናል ማለት ነው። ስለዚህ በዚህ መሰረት የነባሩንና የአዲሱ የደሞዝ ልዩነቱን መስራት ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉት። በተጨማሪም ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ። ለቻናሉ ደግሞ አዲስ ሆናችሁ ሰብስክራይብ አድርጉ። አመሰግናለሁ።